ጤና ይስጥልን እንደምናችሁ ተስፋዬ ነኝ ከዘ ቱቶሪያል አካዳሚ። ይህ አምስተኛው ቪዲዮ ነው በአፋን ኦሮሞን በኦሮምኛ በሚል ትምህርት እየጀመርነው አብረን እንከታተል። ባለፉት ቪዲዮዎች ሰላምታ አሰጣጥ ላይ ቪዲዮ ያየን ነበረ። እንዴት ሰላምታ እንደምንሰጣጥ እንዴት ሰላምታ እንደምንመልስ እያየን ነው። ይሄኛው ቪዲዮ ከዛ የቀጠለ ነው። ስለ ሰላምታ ነው። እንዴት ሰላምታ እንደምንጠይቅና እንደምንመልስ ስንብትንም እንዴት እንደምንጠይቅና እንደምንሰናበት ባለፉት ቪዲዮዎች አይተናል። ካላያችሁ ሂዳችሁ እዩ። ዛሬ በሰላምታ አሰጣጥ ላይ አንዳንድ ጥያቄዎችን ልንጠይቅ የምንችላቸው ጥያቄዎች በመጠየቅ እንቀጥላለን። በዚህ መሰረት አንድ ሰው ሰላምታ ቢጠይቀን አከም ፈያዳ አንድ ሰው ብለን እንደምን ደህና ነህ እንደማለት ነው። አከም ፈያዳ ብንልን እኛ የምንመልሰው አኔ ነጋዳ አኔ ነጋ ወይም አኔ ነጋዳ ደህና ነኝ ነጋዳ አኔ ነጋ ብለን መመለስ እንችላለን። ወይም ደግሞ አኔ ፈያዳ ገለቶሚ ማለት እንችላለን። አኔ ነጋዳ ገለቶሚ አኔ ፈያዳ ገለቶሚ ማለት እንችላለን። እኔ ደህና ነኝ አመሰግናለሁ ብለን መልስ መስጠት እንችላለን ማለት ነው። ከዛ በኋላ አትሆ አከሚ አንቴስ አንቺስ እንዴት ነሽ? አትሆ አከሚ አትሆ ፈያዳ አትሆ ነጋዳ አትሆ ማለት አንቺስ አንቴስ ማለት ነው። አትሆ አከሚ አትሆ ነጋዳ እነሱ ያሉትን ቃል ሪፒት ማድረግ እንችላለን። አከም ፈያዳ ካሉን አትሆ ፈያዳ አከም አኒ ፈያዳ አኒ ነጋዳ ሁሉም ትክክል ናቸው። ኦኬ ስለዚህ እንደዚህ ብለን መልስ መስጠት እንችላለን። የኦሮሞ ሰላምታ በዛው አያበቃም። ሜቢ ብዙ ጥያቄዎች የሚጠይቁበት ነው። አሰ ካልቸር እንደ ባህል ፋሚሊ አገር ህዝብ ሀብት በሙሉ ይጠየቃል፣ ንብረት በሙሉ ይጠየቃል። ያንን ሁሉ አናይም፣ ግን አንዳንዶች እናያለን። ልጆች እንዴት ናችሁ? ጆል ለካም ሜቢ ጆልም ነው ከአማርኛ ጋር ኮንቴክስቱ ዘሴም ነው። ልጆች ስንል ጓደኞች ሊሆኑ ይችላሉ ወይም ከኛ እድሜ በሚያንሱ ሊሆኑ ይችላሉ። ያን ጥያቄ ነው ማወቅ አለብን ነው። እንተሎ አካም ልጅት እንዴት ነሽ? I'm not sure እንደዚህ በአማርኛ አንቺ እንዴት ነሽ እና እንተሎ አካም የተለያየ ነው። እንተሎ አካም እንተሎ means ሴት ልጅ ናት። አንቺ ልጅ እንዴት ነሽ? ልጅት እንዴት ነሽ? ለምንቀርባት ልጅ ነው እንደዚህ ነው ጥያቄ የምንጠይቀው። ወይም ደግሞ መንገድም ይሄን ያለ መንገድ ላይ የሚያየናት የማናቃትም ልጅ እንተሎ አካም ብለን መጠየቅ እንችላለን። የሪስፔክት አጠያየቅ ነው። ኦኬ ሪስፔክትፉል ነው። ሌላው ኦቦሌቲ አካም ይሄት እንዴት ነሽ? ይሄ በጣም ኮመን ነው በአማርኛ። ኦቦሌቲ አካም ብለን መጠየቅ እንችላለን። ሰላምታው እንደ ኢንትሮዳክሽንም ጭምር ነው። ይሄት እንዴት ነሽ? የሰላምታ መጠየቅ ብቻም ሳይሆን ሜቢ የማናቃት ይሄት ሆና መንገድ ላይ ወይ መንገድ ልንጠይቃት ዳይሬክሽን ልንጠይቃት ሊሆን የሚችል አይነት ነው። ይሄት እንዴት ነሽ? ኦቦሌቲ አካም ኦቦሌቲ ማለት ይሄት ማለት ነው። ኦኬ ወንድም እንዴት ነህ? ኦቦሌሳ አካም ወንድም እንዴት ነህ? ኮንቴክስቱ ዘሴም ነው ከይሄት ጋር። እንደዚሁ መንገድ ላይ ብናገኘው ዳይሬክሽንን ብንጠይቅ ወይም የሆነ አድራሻ ልንጠይቅ ወንድም እንዴት ነህ ብለን የምንናገረው ማለት ነው። ኦቦሌሳ አካም ብለን ልናናገረው አቴንሽኑን ልናገኝ የምንችልበት ጥያቄ ነው ማለት ነው። ከኛ ተለቅ ስል ላለ ሰው ኦቦ አካም ሞስትሊ ጋሼ እንዴት ኖት በጣም ይቀራረባል። ኦቦ አካም ለለበጣ ልንጠቀም እንችላለን። አንድ ሰው ጓደኛችንም ሆኖ እንደነጋሼ ልንልም እንችላለን። ግን በፎርማል ንግግር ውስጥ ጋሼ ነው፣ ኦቦ ነው።
ቀልድ የለውም ማለት ነው። እንደ ቀልድም ልንጠቀምበት እንችላለን ለምንቀርበው ሰው። ኦቦ ማለት ነጥቆስታ ጋሼ ለምን ትቀልድብኛለህ? እንደዚህ አይነት ነገር ብለን መነጋገር እንችላለን። ኦቦ ፎርማሊ አቶ የሚል ትርጉምም አለው። ነገር ግን ካልቸራሊ ኦቦ ኢኩቫለንቱ ከጋሼ ጋር ኢኩቫለንት ነው። ጋሻዬ፣ ጋሼ ወንድም፣ ታላቅ ወንድም፣ አጎት ሲሆን ኦቦም እንደዚሁ ነው። ለታላቅ ወንድም ብዙውን ጊዜ የምንጠቀምበት ነው። መንገድ ላይ ግን አንድን ሰው አንድ ጥያቄ ለመጠየቅ ብንፈልግ ኦቦ አከም ፈያዳ፣ ኦቦ አከም ጅርቱ፣ ለኦቦ ለነጠላ ሪስፔክትም ለነጠላ ሪስፔክትም ሊሆን ይችላል። ለነጠላ ሪስፔክት ለማንሰጠው ማለት ሪስፔክት ልንሰጠው ማንፈልግ ለኢኩያ ወይም እንደዚህ ለሚቀርበን ሰው ኦቦ ማለት እንችላለን ማለት ነው። እንደዚህ ዘሰም ኢትዬ እንዴት ኖት፣ አዴ አከም፣ ኢትዬ እንዴት ነሽ ማለት እንችላለን። አዴ አከም አደም ኢትዬ ማለት ነው። አዴ አሁን በፎርማሊ ወይዘሮ ወይዘሪት የሚል ትርጉም አለው ከኢትዬ አልፎ ማለት ነው። ካልቸራሊ አዴ ማለት ታላቅ እህት ማለት ነው። ታላቅ እህት ነው አዴ የምንለው። ለታናሽ አዴ አይባልም፣ ለታናሽ ኦቦ አይባልም። እንዲሁ ጋሼና እትዬም ሴም ሌቭል ላይ ነው ያሉት ማለት ነው። አንድን እህት መንገድ ላይ አግኝተናት ኦቦሌቲ አከም ማለት እንችላለን። አዴ አከም ማለት እንችላለን። አዴ ሞር ሪስፔክት ላለው ሰው፣ ሞር እድሜ ከበላይ ለሆነ ሰው ነው። ታላቅ ለሆነ ሰው ኦቦሌቲ ማለት አንችልም ስናናገር ማለት ነው። ሞር አዴ አፕሮፕሪየት ይሆናል። እንደዚህ ብለን ጠይቅና እንችላለን ማለት ነው። ሁለት ሶስት ቢሆኑ እናንተ እንዴት ናችሁ? ጀረና አከም ማለት እንችላለን። እናንተ ማለት ነው። ጀረና ማለት እናንተ እንዴት ናችሁ? ጀረና አከም ጅርቱ፣ ጀረና አከም፣ ጀረና ፈያዳ፣ ጀረና ጅርቱ ማለት እንችላለን። ይሄ ፕሉራል ለሆነ ብዙ ለሆነ ማለት ነው የምንጠቀመው። እርሶ እናንተ እንዴት ኖት? እስን አከሚ ከእናንተ ከጀረና ጋርም እስን ማለት እንችላለን ለብዙ። ግን እስን ስፔሲፊካሊም ለምናከብር ሰው እርሶ እንዴት ኖት? እስን አከሚ ብለን መጠየቅ እንችላለን። እስን አከሚ፣ እስን ማለት እርሶ ማለት ነው። እስን ማለት እናንተ ማለት ነው። ኦኬ አይ ሆፕ ትንሽ የሚገባችሁ ይመስለኛል። ምክንያቱም በጣም ተቀራራቢ ነው ትርጉሙ ቃሉ ካልሆነ በስተቀር አጠቃቀሙ ከአማርኛ ጋር በጣም የሚቀራረብ ነው። ስለዚህ አይከብዳችሁም ብዬ ተስፋ አደርጋለሁ። ሁለት ጥያቄዎች አሉ። ሁለቱን ጥያቄዎች አዳምጡ፣ አንብቡ፣ ፊደሎቹን ኮሜንት ላይ ጻፉ። እኔ ኮሬክት አደርጋቸዋለሁ፣ ፊድባክ ሰጣቸዋለሁ ለሁላችሁም። አንቺ እንዴት ነሽ? አንቺ እንዴት ነሽ? ኤ አቲ አከሚ፣ ቢ አቶ አከሚዳ፣ ሲ ኢሼን አከሚ፣ ዲ none of this. እንግሊፍን ነው ፈቱን ቤክን የትኛው ነው መልሱ? አንቺ እንዴት ነሽ? አቲ አከሚ፣ አቶ አከሚዳ፣ ኢሼን አከሚ። ከነዚህ ሁሉም መልስ የለም። ጥያቄ ካለዎት ይጠይቁ፣ እኔ መልስ እሰጣለሁ። የኔ መልስ መልሱ። ሁለተኛ ጥያቄ እሱ ነው፣ እሱ ነው። ኤ ኢሳኒ፣ ቢ ኢሳ፣ ሲ ኢሳዳ፣ ዲ ኤና ሲ መልስ ናቸው። ኦኬ ግልጽ ካልሆነላችሁ እንደገና ቪዲዮቹን እዩ። ከቪዲዮቹ ዳይሬክት መልስ ላታገኙ ትችላላችሁ። ከኮንቴክስት ተማሩ። ከዛ በኋላ እነዚህ የምትጽፉልኝ ኤ ቢ ወይም ሲ ወይም ዲ ብቻ ነው። እኔ ጥያቄውን አውቃለሁ። ከዛ በኋላ መልስ ሰጣችኋለሁ ማለት ነው። እናንተም ጥያቄ ካላችሁ ጠይቁ። እንግዲህ የዛሬን ፕሮግራም በዚህ ላይ ያበቃለሁ።
በርቱ፣ ጥያቄ መልሱ፣ ጥያቄውን ጠይቁ። አመሰግናለሁ ከነጋር ስለሆናችሁ። መልካም ጊዜ ይሁንላችሁ። ሰላም